ኢየሱስ ክርስቶስ አዳኝ ነው እያላችሁ ትሰብኩናላችሁ። ማንኛውም ነብይ አዳኝ ነው። ኢየሱስም ከነቢያት አንዱ ስለሆነ ያድን ነበር ነው፣ ሌላ ነገር የለውም። ግን አሁን ሲያድን ግን ችግሩ ብዙ ሊሚቴሽኖች ነበሩ። ለምሳሌ አሁን ብትመለከቱ የማርቆስ ወንጌል ምዕራፍ 5 ከቁጥር 27 አካባቢ አይታችሁ ብትጀምሩ ከ12 ዓመት ጀምሮ ደም የሚፈሳት አንዲት ሴት ነበረች። አሁን ያቺ ሴት ኢየሱስን የዳሰስኩኝ እንደሆነ ሄጄ ልብሱን የዳሰስኩ እንደሆነ ድናለሁ ብላ ታስብ ነበረ። አሁን ምን አለ ጥቅሱ ሲናገር ቁጥር 28 ላይ ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና አለ። ወዲያውኑም የደሟ ምንጭ ደረቀ፣ ከስቃዩዋም እንደዳነች በሰውነቷ አወቀች አለ። ስለዚህ አሁን ዳነች፣ ልብሱን ነካችና ዳነች። በነገራችን ላይ ይሄ ነገር አዲስ ነገር እንዳይመስላችሁ፣ በኋላ ላይ እመጣላችኋለሁ። ነቢያት ሁሉ እንደዚህ ሲደረጉ ይድናሉ ሰዎች። አሁን ምን ሆነ? ወዲያውኑም ኢየሱስ ቁጥር 30 ላይ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሱን የዳሰሰው ማን ነው? ልብሴን የዳሰሰው ማን ነው አለ ይላል። ስለዚህ አሁን ኢየሱስ ዞር ብሎ ይመለከት ነበር። ልብሴን የዳሰሰው ማን ነው? የሆነ ሰው ዳሶኛል እያለ ነው። ከዛ ምን አለ? ደቀ መዛሙርቱ ሲወቅሱት፣ እንደውም ቁጥር 30 ደቀ መዛሙርቱም ሕዝቡ ሲጋፉ እያየ ማን ዳሰሰኝ ትላለህን አሉት። ማን ዳሰሰኝ እንዴት ትለናለህ? ህዝብ እየተጋፋ ነው። እዚህ ጋር በጣም ብዙ ህዝብ ነው ያለው። እንዴት ነው ህዝብ እየተጋፋ ማን ዳሰሰኝ ብለህ የምትጠይቀን እኛ ነን? ስለዚህ አሁን ኢየሱስ በቃ መቃኘት ጀመረ። ምን አለ? ይህንንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። እንደዚህ እያለ አያውቅም፣ በራሱ የሚያውቀው ነገር የለም። ስለማያውቅ ምን ያደርግ ነበር? ይዞራል። እየዞረ እዚህ እዛ ይመለከት ነበር። የዛን ጊዜ እሱ ሳይሆን ሴቲቱ ቁጥር 33 ላይ ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መጥታ በፊቱ ተደፋች፣ እውነቱንም ነገረችው ይላል። ስለዚህ አሁን መታ ነው የነገረችው። እሷ ባትነግረው አያውቅም። ተግባባን? እሱማ እየቃኘ ነበረ እንዴ። ተግባባ? አንደኛ ኃይል በራሱ እንደወጣ በኃይል ራሱ በራሱ ኢየሱስ ፈቅዶ ሳይሆን ያለ ፍቃዱ ነበረ ሲወጣ ነበር። ይሄ ማለት ሌላ አካል ነው ይህንን ኃይል ማኔጅ የሚያደርገው፣ ኢየሱስ አልነበረም። ኦኬ፣ ኢየሱስ ክርስቶስ በራሱ ምንም ሊቆጣጠር የሚችለው፣ ባለፈው እንደነገርኳችሁ ስዊች ኦን ኤንድ ኦፍ የሚያደርገው ሌላ አካል ነው። የራሱ ቢሆንማ ራሱ ነበር ስዊች ኦፍ እና ኦን የሚያደርገው የነበረው ማለት ነው። ግልጽ ነው። ስለዚህ አንደኛው ይሄ ነው። ሁለተኛው ደግሞ ምንድነው? ፓወርን በራሱ ከመቆጣጠር ባሻገር ማን እንደዳሰሰው ራሱ እውቀቱ አልነበረውም። እየዞረ ይመለከት ነበር። በነገራችን ላይ ነቢያቶች ከዚህ በፊት አስቀድሞ ለምሳሌ እነ ኤልሳን ብንመለከት መጽሐፈ ነገሥት ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ብትጀምሩ ኤልሳም ሞተ፣ ቀበሩትም፣ ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር አለ። ከዛ በኋላ ቀጠለና ሰዎችም አለ አንድ ሰው ሲቀብሩ አደጋ ጣዮችን አዩ አለ። ሬሳውንም በኤልሳ መቃብር ጣሉት። ሬሳ ሌላ ሬሳ ማለት ነው። ሬሳውን በኤልሳ መቃብር ጣሉት። የኤልሳን አጥንት በነካ ጊዜ አለ የኤልሳን አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። ሰውየው ድኖ በእግሩ ቆመ። ኤልሳ ሞቷል እኮ የለም። አያችሁ፣ ኤልሳ የለም ሞቷል። ስለዚህ ይህንን ፓወር ማኔጅ የሚያደርገው አሁንም ስቲል ማን ነው? አምላክ ነው። ልክ የኢየሱስን አምላክ ማኔጅ እንደሚያደርገው። ኦኬ። ስለዚህ ሰዎች የነቢያትን አካል የነቢያትን ገላ፣ አጥንት፣ ጨርቆች ሲነኩ እንደዚህ ፈውስን ያገኙ ነበር ነው። ኢየሱስ ክርስቶስ በራሱ ፓወር የሌለው ፓወሩ ምንም ሊያደርግ የራሱ ያልሆነ በራሱ መቆጣጠር የማይችል የሆነ አካል እንደሆነ ከዚህ ትመለከታላችሁ ማለት ነው። ለማንኛውም በሌላ ቪዲዮ እንገናኛለን።